ኮች ይሄ ቤትክ ነው አሁን የምትገባበት? ያው መኖሪያ ቤቴ ነው። መኖሪያ ቤት? በጣም ጠባብ እኮ ናት። እንግዲህ ምን ታረጋለህ? ጠባብ ነው። እንግዲህ ይሄ ሁሉ ዋንጫ ከየት የመጣ ነው? ይሄ ሁሉ ዋንጫ እንግዲህ በአትሌቶች በማሰለጥናቸው አትሌቶች የተገኘ ዋንጫ ነው። ለብዙ አመታት ሻምፒዮና የነበረ ወጣቶችን አፍርቻለሁ። አሁንም በስፖርት አካዳሚ በተለያዩ ክለቦች አሁንም እየሰሩ ኑሯቸውን እየቀየሩ ናቸው። አንተ ግን ኢኮኖሚም ቤትም የለህም እያየው ነው። ስለዚህ ድጋፍ እንዲያደርጉልህ አትሌቶች፣ ማናጀሮች፣ ክለቦች፣ ኢትዮጵያ አትሌቲክስ ፌዴሬሽን ምን የምታስተላልፈው? እኔ እንግዲህ ለፌዴሬሽኑም ለመላው አትሌቲክስ ወዳድ ህብረተሰብ የኢትዮጵያ ህዝብ አትሌቲክስን ይወዳል። አትሌቲክስ ለሚወድ በሙሉ ለኢትዮጵያ ህዝብ ድጋፍ እንዲያደርጉልኝ ጠይቃለሁ። አሁን እንግዲህ ከዚህ በፊት ወጣት እያለ ጉልበት እያለ በባስ እየተጋፋ ነበር ወጣቶችንም ታዳጊዎችም ስታሰለጥን የነበረው። አሁን ደግሞ እንደሚታየው እድሜክ 60 ሞልቷል። አሁን ይሄን ማድረግ ትችላለህ አንተ? አሁን እየከበደኝ ነው። ምክንያቱም ለ26 ዓመት ሳሰለጥን በአንበሳ አውቶቡስ እየተጠቀምኩ እየተጋፋው፣ በዚሁ መሃል ደግሞ ወደ 6 ስልክ ተሰርቅ ያለውኝ። ያ እኔ ምንም አይደለም፣ ለኔ ምንም አይደለም። ምክንያቱም ወጣቶችን ካልባሌ ቦታ በማራቅ እጅግ የሥራ መስክ ሆኖ ለሀገሪቷም ለራሳቸውም ከፍተኛ አስተዋጽኦ እያደረጉ ስለሆነ አሁን ግን እንደ ድሮ ተጋፍቶ መሄድ አሁን አቅም እያነሰኝ ነው እኮ። ምን እንዲደረግልን የምትፈልገው? እንግዲህ የተሻለ ነገር እንዲያደርጉልኝ ጠይቃለሁ። ለዚህ ስልጠና የሚጠቅመኝን ተንቀሳቀሽ የማሰለጥንበትን ትራንስፖርት የግል የሆነ ትራንስፖርት ባገኝ ደስ ይለኛል። እንግዲህ አንተ ብዙ ተተኪ አትሌቶችን ለሀገር ለክለብም ለማኔጅመንትም ለሀገር አበርክታል። ግን እንደዚህ አይነት ሊወድቅ ያለ ቤት ውስጥ የምትኖረው እንዲህ በመሆኑ ምን ይሰማሃል? እንግዲህ ምንም እንግዲህ ከዚህ የተሻለ ነገር ለማግኘት እሞክራለሁ። ግን እስካሁን ምንም ያገኘሁት ነገር የለም። እየኖርኩበት ነው። ታያላችሁ። አሁን ያለሁት እዚህ ጠባብና ደሳሳ ቤቱ ውስጥ ነው። ቤቱን የሞሉት የቤት ዕቃዎች አይደሉም፣ ለኢትዮጵያ ክብር የተሰጡ ዋንጫዎችና ሰርቲፊኬቶች እንጂ። እነዚህ ዋንጫዎች የብዙ ጀግኖች የድል ውጤቶች ናቸው። ግን ዛሬ የሚያርፉበት ጣሪያ የወድቅበት አጋድሏል። ይህ የጀግና አባት አሰልጣኝ በሻውረድ መኖሪያ ነው። ቤቱ አርጅቷል፣ ደክሟል። ክረምት መጣ ማለት ለዚህ ሰው ስቃይ ነው። ዝናብ ጣሪያውን አልፎ ገላው ላይ ይፈሳል። አሰልጣኙ ከሚወድቅበት ቤት ጋር ሳይሆን ከሚፈስበት ውሃ ጋር እየታገለ ነው ለሀገር ኮከቦችን የሚያመርተው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ከንቲባ ወይዘሮ አዳነች አቤቤ፣ የኢትዮጵያ አትሌቲክስ ባለውለታ የሆነው የጀግና አባት በፈራረሰ ጣሪያ ስር ሊቀበር አይገባውም። ለሀገሩ የሠራ ጀግኖችን ኮትኩቶ ያሳደገ ታላቅ ሰው ነው። ክቡርነታቸው ይህን ባለውለታ የሚመጥን አንድ መጠለያ ቤት በመስጠት የታሪክ እንባውን ታብሱለት ዘንድ በኢትዮጵያ ሕዝብ ስም እማጸናለሁ። ወገኖቼ፣ የመንግሥት እጅ እስኪደርስ እኛም ዝም አንበል። ክረምት ሳይገባ ይህ ቤት በላዩ ላይ ሳይወድቅ እንድረስለት። ጀግና በቁሙ አይረሳ። አቅማችሁ የፈቀደውን በዚህ አካውንት አስገቡ። የእርሱ እንባ የሁላችን ዕዳ ነው።